የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው ማለት የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ለውድን ዱት ግን ህወሓቶችም ከዚህ ጋር ተዳምረው እየተጠቀሱ ነው ያሉት እንደ ግለሰብ እርሶ ቢነሱም አሁን ባሉት ያነሱ ባሉት አስተሳሰብ ውስጥ ቢቃኝም ህወሓቶች ከሃይማኖት ወይም ደግሞ ከሌላ አመለካከት ጋር ባይቆራኝም እየተነሳ ነው ያለው ስለዚህ ትክክል አይደለም ነው ማለት አደርጉትም መለስ ዜናዊ እኮ የጀመረው ግድብ ነው ትግራይ ውስጥ የመለስ ዜናዊን ያህል የሚመለክ ሰው የለም ዛሬ ከፍተኛ ድጋፍ ያለው ሰው ነው የመለስ ዜናዊ ሌጋሲ ነው በነገራችን ላይ ህወሓቶች ያጠፉታል በግድቡ ጉዳይ ላይ መለስ ከሞተ በኋላ ጀነራሎቹ ዘርፈዋል ግድቡን መለስ ዜናዊ በህይወቱ ቢኖር ኖሮ ይረሽናቸው ነበር መለስ ዜናዊ ስታገል ነው ህይወቴን ያሳለፍኩት መለስ ዜናዊ ግን በብሔራዊ ጥቅም ላይ የሚደራደር ሰው አልነበረም የሚጠረጠርም ሰው አልነበረም የራሱንና የራሱን ቡድን የበላይነት ገምቷል ኢትዮጵያ ውስጥ ግን ለዚች ሀገር ከሰራት ውስጥ አንዱ ትልቅ ነገር ይሄንን ግድብ እዛ ቦታ ላይ መስራቱ ይሄን ግድብ በሚስጥር በከፍተኛ ፍጥነት ነው የሰራው አንድ የትግራይ ሰው አንድ የህወሓት ሰው በዚህ ግድብ ላይ ከግብጽ ጋር ተደራደረ ከተባለ 2 ቀን ትግራይ ውስጥ አያድርም ይበሉታል ህዝቡ ስለማቀው ነው ህዝቡ መለስ ዜናዊ ለነሱ ምን ማለት እንደሆነ አውቃለሁ ያ ብቻ አይደለም የትግራይ ህዝብ በብሔራዊ ጥቅም ላይ የሚደራደር ህዝብ አይደለም ዛሬ ከህወሓቶች ጋር የሚያከራክር ብዙ ነገር አለ ህወሓቶች ግን በግድቡ ጉዳይ ላይ አይናቸውን ለአንድ ጊዜ እንኳን ቢጨፈኑ 2 ቀን ትግራይ ውስጥ ማደር አይችሉም ይሄን ያውቁታል they are not going to compromise ይሄ ተራ ፕሮፓጋንዳ ነው ከህወሓቶች ስንጠላ የነበረው ከኢህአዴግ ስንጠላ የነበረውን ዛሬ መልሰን ደግሞ እኛው መሳሪያ አድርገን እነሱ ላይ የምንዘምትበት አያዋጣም ያ ብቻ አይደለም መጠንቀቅ ያለብን አንዳንዴ ነገሮች ተገፍተው ወደ ጦርነት የሚሄዱ ከሆነ የምንፈራው ነገር እውነት የሚሆንበት እድል ሊፈጠር ይችላል ስለዚህ ማግለል አይደለም የሚያስፈልገው ህወሓትንም ይሁን ይሄን ፓርቲም ይሁን ይሄን ግለሰብ በዚህ ጉዳይ ላይ ማግለል መጠርጠር ጣት መቀሰር ሳይሆን ሰብሰብ አድርጎ አቅፎ እንዴት በጋራ አብረን የጋራ ጥቅማችንን እናስጠብቅ የሚለው ላይ መንወያየት እንጂ ጣት መቀሰር ስም ለማጥፋት መሞከር እንደኔ ብሔራዊ ጥቅምን የሚጎዳ የውስጥ አቅማችንን የሚያዳክም ባለፈው ብየዋለሁ ግብጽ 3 ስትራቴጂ ነው ያላት በናይል ላይ አንደኛ የኢትዮጵያን የውስጥ ግጭቶች ማባባስ ማዳከም ነው ያ ሲሆን ምክንያቱም በውስጥ እንጣላ ስንጋጭ አቴንሽኑም ሪሶርሱ አይኖርንም ውሃውን ማልማት አንችልም አንድ ሁለተኛ ከጎረቤቶቻችን ጋር እኛም ማጋጨት ነው ከጎረቤቶቻችን ጋር ስንጋጭ ጎረቤቶቻችን ትደግፋለች እኛም ሪሶርሱን ፎከሱም አይኖርንም ሶስተኛ የዓለም አቀፍ ተቋማትን በተለይ ፋይናንሻል ተቋማትን በጫና በማድረግ ለኛ የፋይናንሻል ድጋፍ እንዳያደርጉ ነው የመጨረሻውን ምንም ማድረግ አንችልም የመጀመሪያዎቹ ሁለቱ ግን እንችላለን የውስጥ ሽኩቻችን የውስጥ ግጭታችን ሽኩቻ ይቀጥላል ወደ ግጭት እንዳይሄድ በተለይ ደግሞ ጦር ወደሚያማዝዝ እንዳይሄድ ጦር ወደሚያማዝዝ ከሄድም በጣም vulnerable ነው የምንሆነው ይሄ ላይ እንግዲህ የእናንተ አይነቶቹ ፖለቲከኞች ሚና ከፍተኛ ነው በጣም ከፍተኛ ነው ከዛ የበለጠ ግን የመንግስት ሚና በጣም ከፍተኛ ነው መንግስቱ ኃይለ ማርያም ኢትዮጵያን በመውደድ ከሱ የሚወዳደር ሰው አልነበረ እዚህ ውሃ ላይ ምንም ያልሰራው ጦርነት ላይ ተወጥሮ ስለነበረ መለስ ዜናዊ እኮ ይሄን ስራ መስራት የቻለው ሪሌቲቭሊ ስቴብል የነበረ ሪሌቲቭሊ የተረጋጋ ሀገር ስለነበረ ልጨርስልሽ የውስጥ ጉዳያችንን በተለይ በመንግስት ውስጥ ያሉ ሰዎች ተቃዋሚውንና ያ በእነሱ የተለየውን ሐሳብ መግፋት ማንጓጠጥ በጠላትነት መፈረጅ ግብጾችን እንጂ የሚጠቅመው እዚህ ማንንም አይጠቅም አንድ ከጎረቤቶቻችን ጋር ያለን ግንኙነት በጣም እየተበላሸ መጥቷል ባላንስ ማስጠበቅ አልተቻለም ዝርዝር ውስጥ አልገባም ባላንስ ማስጠበቅ አለመቻሉ ሱዳንን አሳጥቶናል ለምሳሌ ሶሺ ላይ ሄደው ሲደራደሩ ጠቅላይ ሚኒስትሩ ሱዳንን አላማከሩ ሱዳኖች መዋየቅ የጀመሩት በዚህ ምክንያት
ጎረቤቶቻችንን ጠበቅ አድርገን መያዝ፣ ያሉ ጉዳዮችን መፍታት፣ ሶሾ ኢኮኖሚክ ኢንቴግሬሽንን ማጠናከር። ከኬንያ ጋር ያለን ጉዳይ ጥሩ አይደለም፣ ዛሬ ማሻሻል ያስፈልጋል። ከጅቡቲ ጋር ያለን ጉዳይ ማሻሻል ያስፈልጋል። የውስጥ ጉዳያችንና የጎረቤቶቻችን ጋር ያለንን ጉዳይ ከፈጽም በቁጥጥራችን ስር ካዋል ነው ሰላማዊ እንዲሆን ካደረግ ነው ሶስተኛው ነው የዓለም ፋይናንስ። እሱ ምንም ማድረግ አንችልም። መለስ ይሄንን የተረዳው ለዚህ ነው ግድቡ በራሳችን አቅም ሊሰራ ይገባል ብሎ የሄደበት። ይሄን ግድብ መስራት መጨረስና ውሃውን መሙላት ፈንዳሜንታሊ ጂኦፖለቲክሱን ይለውጠዋል። ከግብጽ ጋር ያለንን ግንኙነት ብቻ ሳይሆን ከዓለም አቀፍ ተቋማት ጋር ያለንን ግንኙነት ይለውጠዋል። ስለዚህ የፋይናንሻል ተቋማቱ ስር 7 ቢሊዮን ሰጡን 9 ቢሊዮን ሰጡን ብለን ከማሽቃበጥ ይልቅ ግድቡን ጨርሶ ውሃ ሞልቶ